ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዝየሰ ኮነ ፍስሐ ወሰላም። የዳግም ትንሣኤ ሥርዓተ አምልኮ። በዚህ ዕለት የቤተ ክርስቲያን ለደቀ መዛሙርቱ ሁለተኛ መታየቱን በማስታወስ የእነ ቶማስ ታሪክ እየገለጠች ትሰብካለች፣ ትዘምራለች። መዝሙሩ እንደ ትንሣኤ ነው፣ አይለወጥም፣ ይፈሳል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 20፣ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 23 ከቁጥር 1 እስከ 10። ምስባክ ነሣ እግዚአብሔር ወይዘረው ጾሩ ወይጉ ጸላይቱን ክመገጹ ከመ ይሃልቅ ጢስ ከማሁ ይሃልቁ። እግዚአብሔር ይነሣ፣ ጠላቶችም ይበተኑ፣ የሚጠሉትም ከፊቱ ይሸሹ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ ፍጻሜ። ቅዳሴ የዲዮስቆሮስ ቅዳሴ ይሆናል። ይትነሣ በዳግም ትንሣኤ ድኅረ ቁርባን የሚፈጸም ሥርዓተ አምልኮ አግቦተ ግብር ይባላል። ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝ ሥራ ጨረስኩ እየተባለ ይዘመራል። ኃይለ ቃሉ በዮሐንስ ወንጌል ምዕራፍ 17 ላይ ይገኛል። የዮሐንስ ወንጌል ምዕራፍ 17 በሙሉ ይነበባል። ምስባክ ምስራቀ ፀሐይ እስከ ነዓረብ ይትአኰ ስሙ ለእግዚአብሔር ልዑል እግዚአብሔር መለተ ኩሉ አሕዛብ። መዝሙረ ዳዊት 112 ከቁጥር 3-4። አማርኛ ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍ ያለ ነው። ከቅዳሴ በኋላ የሚባል ነው። ይሄንን ምልጣኑ ወይም አቡኑ ግብረ ዘወሀብከኒ ፈጸምኩ በሚል ይሆናል። ይታ
እየ